just want to say thank you so much for coming all the way to our events. እናቅፋታለን ራሳችንን I am strong. I am strong. I am beautiful. I am beautiful. የሴቶች አካል እንደ ጦር ሜዳ ነው የሚለው ስም የተቀየረ ንግስት ይላል። ጥቃቱ የተፈጸመበት ቦታ በጦርነት ቀጠና ውስጥ ዝምታው ይሰበር። ስም ሳምራዊት ባራሂ። ጥቃቱ የተፈጸመበት ቦታ ቤት ውስጥ አዲግራት። ጥቃት ስንት ቆረጠ? ስም ቤዛ። ጥቃቱ የተፈጸመበት ቦታ የትምህርት የትራንስፖርት አገልግሎት የሚሰጥ የቤት መኪና። ሲሃ ኔትወርክ is a regional የአድቮኬሲ የፓን አፍሪካን የሆነ የአድቮኬሲ ኢንስቲትዩሽን ነው። ዛሬ ደግሞ የ16 days of activism ወይንም የ16 ቀናት ንቅናቄን ለማክበር ንቅናቄዎች ለማድረግ ሙቭመንት ቢልዲንግ ላይ የተለያዩ አክቲቪቲዎች ለመስራት ነው እዚህ ስፔስ ላይ የተገናኘ ነው። የዛሬው አጀንዳ ሜንሊ የ16 days of activism ዛሬን መርጠን through art storytelling through arትን እንደ አንድ የሶሻል ቼንጅ የማምጫ ወይንም ማህበረሰቡ ላይ ለውጥ የማምጫ አንድ ታክቲክ አድርገን አርቲቪዝም ተጠቅመን የተገናኘንበት ስፔስ ነው። ከለከፋ እስከ ግድያ ብለን ያዘጋጀነው ዝግጅት በእኛ ንቅናቄ ላይ የመጀመሪያውም የመጨረሻውም አይደለም። ከዚህ በፊትም ብዙ ንቅናቄዎችን አድርገናል። ሴቶች የተለያዩ ጥቃቶችን እያስተናገዱ ማህበረሰቡ በዝምታ እያለፈ እስከ ግድያ ድረስ እንዴት እንደሚያደርስ ያየንበት ሁኔታ አለ። ለዚህ ዝግጅት ከአርቲክል 35 እና ከሲሃ ኔትወርክስ ከዛ ደግሞ በስፓኒሽ ኮርፖሬሽን ድጋፍ ያደረግነው እንቅስቃሴ ነበረ። ከሞላ ጎደል ስኬታማ ነው ብዬ አስባለሁ። ከዚህ በፊት ከሰራናቸው ንቅናቄዎች በላይ ይሄ ብዙ ሰዎችን አምጥቷል። አንድ ላይ ተሰብስበን ምን ማድረግ እንችላለን፣ ችግሩ ምን ላይ ደርሷል፣ ከዛ ደግሞ በአንድነትስ ምን እናድርግ የሚለው ነገር ላይ መወያየት እድል አግኝተን ነበረ። ቴካዌ እንዲሆን የምንፈልገው እንደ አርቲክል 35 ከጥቃት ነፃ የሆነው ቦታ የት ነው የሚለው መልእክት ነው ማስተላለፍ የፈለግነው። ምክንያቱም ታሪኮቹ የሚያሳዩት በተለያየ የታሪክ ስፔክትረም ላይ ወይንም የተለያየ አውድ ውስጥ ስለሆነ ከጥቃት ነፃ የሆነው ቦታ የት ነው የሚለውን ጥያቄ መጠየቅ እንፈልጋለን። የዛሬው ውሎ በጣም ደስ የሚል ውሎ ነበር የዋልነው። ምክንያቱም የሴቷ ጥቃት የኛ ጥቃት ነው፣ የሴቷ ችግር የኛ ችግር ነው በሚለው የሴቷን 16ቱን የጥቃት ቀኖች ምክንያት በማድረግ የዛሬ የተሰራው ስራ በጣም ደስ ይላል። እኛ ሴቶች ለሴቶች ጥቃት ምንጊዜም በጋራ መስራትና በጋራ መቆም አለብን ነው ምለው። የዛሬው ኢቨንት በጣም ቆንጆ ኢቨንት ነበረ። ከብዙ ፌሚኒስቶች ጋር ኔትወርክ የማድረግ እድልና የመገናኘት እድልን ያገኘንበት ኢቨንት ነበረ። ቤዚክሊ አድቮኬሲያችን የነበረው አይ ቲንክ ለየብቻ ነበር እስከዛሬ ድረስና የአሁኑ ላይ ደግሞ በጣም ኮላቦሬሽንን ያየንበት አንድ ላይ ህብረት ምን እንደሚፈጥር ምን እንደሚመስል ያየንበት ትልቅ ኢቨንት ነው። ማይ ቪዥን ሬጉላር የሆነ ላይፋችንን ክሪኤቲቭ የሆነ ኔቸርን ሄደን ኤክስፕሎር ማድረግ ደስ የሚል ፒስፉል ላይፍ ኮፊ ጋር ቁጭ ብለን እየተሳሳቅን የላፍተር የደስታ የሰላም እንዲሆን ለሴቶች ሙሉ በሙሉ ሰውነታቸው ሬኮግናይዝ የምትደረግበት ኢትዮጵያን ማየት ነው የኔ ህልም። ለኢትዮጵያ ሴቶች ያለን ህልም በጣም ብዙ ነው። ከሰላም ይጀመራል፣ ከዛ እኩልነት፣ ከሁሉም በላይ ደግሞ ነፃነትን ነው የምመኘው። ነፃነት ነው የኔ ህልም። እኔ ለኢትዮጵያ ሴቶች ያለኝ ህልም ወይንም እንደ አርቲክል 35 ያለን ህልም ምንድነው? ከጥቃት ነፃ የሆነ ዓለም ውስጥ ሀገር ውስጥ መኖር እንፈልጋለን። ኢትዮጵያዊ ህልሜ እሱ ነው።